بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين نبينا محمد وعلى آله وأصحابه ومن اتبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته إن شاء الله بالله فقاد زاري منا يوتمرت مانين يوم سرا الله زند إبادة مالتنا ተቀባይነት የሚያገኝበትን መስፈርት ይሆናል እሱም አላህ Subhanahu Wa Ta'ala ስራችንን እንዲቀበለን ሁለት ነገሮች መሟላት አለባቸው እነሱ ምንድናቸው የመጀመሪያው ኢኽላስ ይባላል ንያ ሁለተኛው ሙታባዓ ይባላል እነዚህ ሁለት ነገሮች በማንኛውም ኢባዳ ውስጥ ተሟልቶ የማይገኙ ከሆነ ኢባዳችን ተቀባይነት አይኖረውም ምንም ብለፋ ማለት ነው ሰውየው ምንም ቢሰግድ ምንም ቢጾም ሐጅ ቢያደርግ የፈለገውን ስራ ቢሰራ እነዚህ ሁለት ነገራቶች ካልተሟሉ ስራ ተቀባይነት አይኖረውም ስለዚህ ማንኛውም ሙስሊም ማንኛውንም የኢባዳ ተግባራት ከማከናወኑ በፊት እነዚህን ሁለት ነገሮች ጠንቅቆ ማወቅና መተግበር መቻል አለበት ማለት ነው የመጀመሪያው ነጥብ ኢኽላስ ሲሆን ኢኽላስ ማለት ባሪያው ወደ አላህ ለመቃረብ በሚያደርገው ጥረት በስራም ሆነ በንግግር ያለውን እውነተኝነት ለአላህ ብሎ መስራቱ ማለት ነው ማረጋገጥ ወይም ታማኝነቱን ማሳየት ማለት ነው ይህ ኢኽላስ ተብሎ ይጠራል በእስልምና ውስጥ ወሳኝ ድርሻ አለው ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ኢንነመል አዕማሉ ቢንኒያት ማንኛውም ስራ ተቀባይነት የሚኖረው በንያ ነው አሉ ሰውየው ነይቶ ወይም አስቦ ለሰራለት ነገር ነው ምንዳውን የሚያገኘው አጅሩ የሚሰጠው የሥራ ውጤቱ የሚከፈለው አስቦ በሰራው ነገር ነው ለምንድነው የሰራው ለምሳሌ ሰውየው ይሰግዳል እንበል በሰላቱ ውስጥ ያለቅሳል ለምንድነው በሰላቱ ውስጥ ያለቀሰው እውነት የአላህ ፍራቻ በውስጡ ነግሶ አላህን በመፍራት ተቅዋ አስገድዶት ነው እንባው የወረደው ወይስ ከጎኑ ያሉ ሰዎች እንዲሰሙትና ይዩኝ ወይም ይስሙኝ ለማለት ነው ይህን ነው የሚለየው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በረጅሙ ሐዲስ ውስጥ ሲናገሩ فمن كانت هجرته الى الله ورسوله አንድ ሰው ለአላህና ለነብዩ ብሎ ሰለላሁ ዐለይሂ ወሰለም ሂጅራ ካደረገ فهجرته الى الله ورسوله ሂጅራው ለአላህ ተብሎና ለነብዩ ተብሎ ነው ተቀባይነት ይኖረዋል ማለት ነው ለዱንያ ብሎ ከሂጅራ ካደረገ ዱንያውን ያገኛታል ሴትን ፍለጋ ከሆነ ያገባታል በማለት ንያ ወሳኝ መሆኑን ተናግረዋል ማለት ነው በሆነ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም በተቡክ ዘመቻ መሰለኝ ከሳቸው ጋር አንድ ሰሃቢ ሊዘምት ፈለገ በዘመቻውም ተሳተፈ ከዛም በኋላ ከዘመቻው በተገኘው ነገር ነብዩ ሰለላሁ ዐለይሂ ወሰለም የሆነ ከምርኮ የሆነ ነገር ሰጡት ምን ይላል ሰውየው እኔማ ይሄን ፍለጋ አይደለም ከርሶ ጋር ለጂሃድ የወጣሁት እኔ ፈልጌ የወጣሁት ጉሮሮዬ ላይ በቀስት ተወግቼ ተመትቼ ሸሂድ መሆን ነው መሞትን ነበር አለ ከዛም ጂሃድ ላይ ተሳተፈ የሞቱ ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ይህ ሰው ተወስዶ ወደ እሳቸው ሲወሰድ አዩ እሱ ነው የተወጋውም ያሰበው ወይም የነየተው ቦታ ነበር ከዛም ሰውየውም እውነተኛ ነበር አላህም አረጋገጠለት ብለው ተናገሩ ስለዚህ ምንድነው ንያ ማንንም ሰው ያሰበውን የንያውን ያገኛል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ በጣም ትኩረት አድርገው አስተምረዋል ስለዚህ ምን ሰራውን ስራ ኢባዳ ለአላህ ብለን መስራት መቻል አለብን አላህም በቁርአኑ وما امروا الا ليعبدوا الله مخلصين له الدين ይላል አልታዘዙም ይላል አላህን ሃይማኖትን ለሱ ብቻ ጥርት አድርገው እንዲያመልኩት እንጂ ለሌላ ነገር አልታዘዙም ይላል ስለዚህ የኢኽላስ ጉዳይ በጣም ትኩረት ሊሰጥበት የሚገባ ነገር ነው ሁለተኛው ነጥብ
ሙታባአ ነው ሙታባአ ማለት ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ያን ኢባዳ ማከናወን ማለት ነው ወይም እሳቸው ሰርተው ባለፉት መንገድ ተከትሎ ማከናወን ማለት ነው ለዚህም ነው ነብያችን ሰለላሁ ዐለይሂ ወሰለም ሶሉ ከማ ረአይቱሙኒ ኡሰሊ ያሉ ሰላታችሁን ልክ እኔ ሲሰግድ አይታችሁ እንዳያችሁኝ እናንተም በዛው መልኩ ሲገዱ በማለት ባልደረቦቻቸውን ይመክሩ ነበር በሐጅ ጉዳይ ላይም ሲናገሩ ኹዙ አኒ መናሲከኩም ነበር ያሉት የሐጅን አፈጻጸም ይህን ትልቅ ኢባዳ እንዴት እንደምትፈጽሙ ከኔ ውሰዱ እኔ እንደምሰራው አይታችሁ ተከትላችሁኝ በዚህ መልኩ እናንተም ፈጽሙ በማለት ይናገሩ ነበር ስለዚህ አንድ ሰው ማለት ነው ማንኛውንም ኢባዳ ለመስራት ዝም ብሎ ከመሬት ተነስቶ በዘፈቀደ ወይም ልቡ ነፍስያው በመራችው መንገድ ወደ አላህ መቃረብ አይችልም በምን እንጂ ማለት ነው በዚህ ነብዩ ሰለላሁ ዐለይሂ ወሰለም ባስቀመጡት አስተምህሮት ብቻ ነው ማለት ነው ይሄ ትልቅ ኢባዳ ነው ወደ አላህ ነው ሰውየው መቃረብ የሚፈልገው ስለዚህ ይሄ ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ባደረጉት በደነገጉት መልኩ ብቻ ነው መፈጸም ያለበት ማለት ነው ብዙ ሰዎች የጓጉ ወይም የሰሩ ይመስሏቸውና ቢድዓ ውስጥ ሲገቡ ይታያል ስለዚህ ምንድነው ማንኛውም ሰው ጠንካራ ሙስሊም ጥሩ ሙስሊም መሆን ከፈለገ ይበቃዋል ነብዩን መከተል እሳቸውን ተከትሎ መስራቱ ይበቃዋል እሳቸው የሰሩትን ያክል ከሰራ ትልቅ ነገር ነው ማለት ነው ስለዚህ ምንድነው እነዚህ ኢኽላስና ሙታባን የሚያበላሹ ነገሮች ናቸው በተለይ ኢኽላስም ማለት ነው ሰውየው ኢኽላስ ከሚያበላሹ ነገር ተጠንቅቆ መራቅ አለበት ለምሳሌ ከሽርክያት ይሁን ብሎ ከመስራት ይስሙኝ ብሎ ከመስራት መራቅ አለበት ሁሌ አላህን መውደድ አለበት የአላህ ውዴታ ውስጡ ሊነግስ ይገባል የአላህ ውዴታ ውስጡ ካለ ለሌላ አካል ሊያጎነብስ አይችልም ንያው ሊበላሽበት አይችልም በአቂዳው ላይ ደግሞ አቋሙ የጸና መሆን አለበት እንደዚሁም ደግሞ አቂዳንም ማለት ነው ይሄ ዲኑ ሲጎዳም ለሱ ዲኑን ለመርዳትም ጠንካራ አቋም ሊኖረው ይገባል ማለት ነው በዚህ ሰውየው ኢባዳውን ጠብቆ የሚያደርገውን ኢባዳ ጽኑ ንጹህ ሆና አላህ ዘንድ ተቀባይነት እንድታገኝ እነዚህን ሁለት ነጥብ ትኩረት አድርጎባቸው لتطبقوا إبادة ليكناون يقبل الله السلام عليكم ورحمة الله وبركاته